ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንደምን አላችሁልኝ? ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። ይህ ቪዲዮ ምንድነው እንግዲህ በምሽት አዲስ አበባ ጭፈራ ቤቶች ምን አይነት ስራ ነው እየተሰራ የሚገኘው የሚለውን አንዳንድ ሐሳቦችን ሰብስቤ እንዲሁም ደግሞ ልዩ መረጃ ይዤላችሁ መጥቻለሁ። እንደምታዩቸው በየበሩ ላይ ቆመው የሚገኙ እህቶቻችን ይህንን የቡና ቤት ህይወት የሚገፉ ወጣቶች ናቸው። እንደምታዩት ትምህርት ቤት ይመስላል፣ ነገር ግን አይደለም። ይሄ ጭፈራ ቦታ ነው። ሴቶች ይህንን የቢዝነስ ስራ እየሰሩበት የሚገኘው ቦታ ነው። በጣም የሚያሳዝን ነው። ሀገራችን ምን ያህል ወደ ኋላ እየቀረች እንደሆነች በየቦታው ያለው ጦርነት፣ መፈናቀል፣ ልዩ ችግሮች እንግዲህ እህቶቻችን እንደዚህ ተስፋቸውን በመቁረጥ ወደዚህ ህይወት እንዲሰማሩ አንደኛ ምክንያት መሆኑ ይታወቃል። እንግዲህ እንደምታዩት ያው እነዚህ ወጣቶች ከተለያዩ ቦታዎች ከክፍለ ሀገር ከቤተሰባቸው ስራ አለም ብለው እንግዲህ ወጣው ነው ይህንን ስራ እየሰሩ የሚገኙት። እጅግ በጣም ያሳዝናሉ። አንዳንዶችን ጠጋ ብዬ ለማናገር ሞክሬ ነበር። እንግዲህ ከሰጡኝ ሐሳብ መካከል ያው ይህንን ስራ ካልሰራን መኖር አልቻልንም፣ ምክንያቱም የቤት ኪራይ የተለያየ ወጪ በዝቶብናል፣ ስራ የለም። በተለይ ደግሞ ስንኖርበት የነበረውን ቦታ ከመኖሪያ ቤታችን አንዳንድ ሰዎች አፈናቅለውናል። እንግዲህ መኖር ስላልቻልን ይህንን ስራ እየሰራን እንገኛለን። ምን ይደረግ? ምንም ማድረግ አንችልም። ሳንበላ ማደር አንችልም። ስለዚህ ይህንን ህይወት ወጣትነታችንን ተጠቅመን እየሰራን እንገኛለን የሚል ሐሳብ አቅርበውልኛል። እጅግ በጣም የሚያሳዝኑ ናቸው። መንግስትም ችላ ያለው ነገር ነው። እንደ ጠቅላላ ህዝቡን ችላ ብሎታል። እንደምታዩቸው እንግዲህ እነዚህ ወጣቶች በዚህ በየበሩ ቆመው ያሉት ማለት ነው አሳዛኝ ህይወት እየገፉ ይገኛሉ። ያው እናንተም እስኪ ሐሳባችሁ ምን እንደተሰማችሁ በዚህ በኮሜንት እንድትገልጹልኝ እፈልጋለሁ። ተያያዥ ቪዲዮዎችን እንድሰራ የምትፈልጉ ከሆነ ቀጥልበት፣ እንደዚህ አይነት ሐሳቦችን አንጣለን የምትሉ ከሆነ በቀጣይም ይዤላችሁ ይመጣ ይሆናል። እስከ መጨረሻው ቪዲዮ እንደተከታተሉት ሰላም ነው።